ከፍተኛ ሙያ ብቃትን የጠየቀው አስደናቂ የቀዶ ጥገና ሕክምና በኢትዮጵያ ተደረገ። በድንገተኛ አደጋ ሙሉ በሙሉ የተቆረጠ አንድ ወጣት ክንድን በቀዶ ሕክምና መግጠም እንደተቻለ የሳምሪታን የቀዶ ሕክምና ማዕከል ሜዲካል ዳይሬክተር ዶክተር አንተነህ ካህሉ ገለጹ። እንዲህ አይነት የተሳካ ቀዶ ሕክምና በኢትዮጵያ ለመጀመሪያ ጊዜ የተከናወነ ሊሆን እንደሚችል ግምታቸውን ያስቀመጡት ዶክተሩ የ20 ዓመት ወጣት የሆነው ታካሚ ከ3 ሳምንት በፊት የእንጨት መሰንጠቂያ ማሽን ላይ ሲሰራ እጁ ተቆርጦ ወደ ሆስፒታል መምጣቱን ተናግረዋል። ከክርኑ ከፍ ብሎ ነበር የተቆረጠው። ክንዱም ሙሉ በሙሉ ከሰውነት ተለያይቷል ያሉት ዶክተሩ ታካሚው ቀድሞ መጣ፣ የተቆረጠው አካል ደግሞ በበረዶ ተደርጎ ከትንሽ ደቂቃ በኋላ መጣም ብለዋል። የተቆረጠው እጁ በበረዶ ውስጥ ባይቀመጥ ኖሮ የቀዶ ሕክምና ተግባሩ ወይም ስራው የመሳካት እድሉ አነስተኛ እንደነበረ የገለጹት ዶክተሩ በረዶ ውስጥ መሆኑ የተቆረጠው አካል ደም ዝውውር ስለሚያገኝ እንዳይሞት በማድረግ ጠቅሟል ብለዋል። ወጣቱ ወደ ቀዶ ሕክምና ማዕከሉ ከመወሰዱ አስቀድሞ የመጀመሪያ ደረጃ ክትትል ከተደረገለት ተቋም ውስጥ ከፍተኛ መጠን ያለው ደም ይፈስ እንደነበርም ተናግረዋል። እጁ ሙሉ በሙሉ የተቆረጠው አደጋው የደረሰበት ወጣት ደሙ ቆሞ ከዚያም ደም ተሰጥቶት ወደ ቀዶ ሕክምና ማዕከሉ የደረሰ ሲሆን ባለሙያዎችም ታካሚውን ለመርዳት ከፍተኛ ጥረት አድርገዋል ብለዋል። አሰቃቂው አደጋ ከደረሰ በኋላ ወደ ሕክምና ተቋሙ የደረሰውን ወጣት እጅ መልሶ አካሉ ጋር የማያያዝ ነገር እጅግ ከባድና ውስብስብ መሆኑን ያስረዱት ባለሙያው ዶክተሩ ሙሉ በሙሉ የተቆረጠ ክንድ በቀዶ ሕክምና መግጠም 100% እርግጠኛ መሆን ባይቻልም ባለኝ መረጃ መሰረት ኢምፕላንቴሽን መስራት ለሀገራችን የመጀመሪያ ነው ሲሉ ተናግረዋል። ሐኪሙ አንዳንድ ሰዎች ጣቶቻቸው ሲቆረጡ ወይም የመቆረጥ አደጋ ሲያጋጥማቸው መለስተኛ ወይም ማይክሮ ቀዶ ሕክምና የመስራት ስራ የተለመደ ሲሆን ይሄኛው ግን ዋና ክንዱ ተቆርጦ የመጣ በመሆኑ ከፍተኛ ሙያዊ ብቃትን ይጠይቅም ነበር ብለዋል። ይህ ሁኔታ ደግሞ እጅግ ውስብስብ የሕክምና ሂደትን ስለሚጠይቅ በተለያዩ ዘርፎች ጥልቅ እውቀትና ልምድ ያላቸው ባለሙያዎችን ማሳተፍ አስፈላጊም ነበር ብለዋል። ሁሉም ባለሙያዎች ተሳትፈዋል። ልጁ ከፍተኛ ደም ይፈሰው ስለነበረ መጀመሪያ ስቴብላይዝ ማድረግ፣ ከዛ የአጥንት ስፔሻሊስት፣ የፕላስቲክ ቀዶ ሕክምና ስፔሻሊስት እንዲሁም የደም ስር ስፔሻሊስት እንዲሁም የማደንዘዣ ባለሙያዎቹ በጋራ በመሆን እቅዱን አውጥተዋል ብለዋል። ይህ ውስብስብ ቀዶ ሕክምና በተለያዩ የሕክምና የሙያ ዘርፎች ላይ በተሰማሩ አራት ሰብ ስፔሻሊስት ሐኪሞች መከናወኑን የገለጹት ዶክተሩ በተጨማሪም ከፍተኛ ጥንቃቄ የሚጠይቅ በመሆኑ በሁለት ዙሮች የተከናወነ ሲሆን የመጀመሪያው ቀዶ ሕክምና በ6 ሰዓታት የተከናወነ ነው ብለዋል። ሁለተኛው ቀዶ ጥገና ሕክምና ከመጀመሪያው ቀዶ ሕክምና ከ2 ሳምንት በኋላ የተካሄደ ሲሆን ይህም 6 ሰዓት ገደማ ወስዷል ብለዋል። ስለዚህም ባለሙያዎቹ በየመስኮቻቸው የታካሚውን እጅ ወደ ቦታው በመመለስ ከቀሪው አካሉ ጋር እንዲጣጣም ወይም እንዲገጣጠም ለማድረግ የ12 ሰዓት ቀዶ ሕክምናና ለሳምንታት የዘለቀ ክትትል አድርገዋል ብለዋል። በቀዶ ሕክምናው ሂደት ቅድሚያ የተሰጠው ለአጥንትና የደም ስር ሲሆን የደም ስር ሲቀጠል የተቆረጠው አካል እንዳይሞት ለማድረግ ይችላል። ደም ስሩና አጥንቱ በቦታቸው ከተያዙ በኋላ ለነርቭ ጅማቶች ጊዜ ሰጥቶ በደረጃ መስራት እንዳለበት ባለሙያዎቹ እንደወሰኑ ገልጸው የተቆረጠ አጥንትን ከተቀጠለ በኋላ እንደሚድን የሚናገሩት ዶክተሩ የተቆረጠው አካል ምግብ እንዲያገኝ የደም ስሮቹ እንደሚቀጠሉ አስረድተዋል። የ20 ዓመት ወጣት ነርቭና ጡንቻዎቹ ከተቀጠሉ በኋላ እጁን መደበኛ ተግባሩን እንደሚያከናውን ወይም እንዲሰራ ተከታታይ ፊዚዮቴራፒ ወይም የማገገሚያ ሕክምና እንደሚያስፈልገው አክለው በሁለት ዙር ቀዶ ሕክምናው ከተሰራ በኋላ ወደ ቦታው የተመለሰው የወጣቱ እጅ በሙሉ ጤንነት ላይ እንደሚገኝ ተናግረዋል። በሰውነታችን ውስጥ ትልልቅ ጡንቻዎችን በመጠቀም እንደ መራመድና መሮጥ ያሉ እንቅስቃሴዎችን ማከናወን ወይም ግሮስ ሞተር ስኪልስ፣ ትንንሽ ጡንቻዎችን በመጠቀም እንደ መጻፍ ያለን ክንውን ለመፈጸም የሚያስችለው ክህሎት ደግሞ ፋይን ሞተር ስኪልስ የሚባል ሲሆን ገና ቀዶ ሕክምናው ከተሰራ 2 ሳምንት ስለሆነ ፋይን ሞተር ፊዚዮቴራፒ ወይም የክትትል ሕክምና ያስፈልገዋል ብለዋል። እንደ አካል ብቃት እንቅስቃሴ ያሉ ፊዚዮቴራፒ ወይም የማገገሚያ ሕክምና ካደረገ በኋላ የወጣቱ እጅ እንደቀድሞው እንደሚሆን ዶክተሩ አስረድተዋል። ከሰው አካል ላይ የተለየን የሰውነት ክፍል ወስዶ መልሶ መትከልና ጤናማ ሆኖ እንዲቀጥል በማድረግ በኩል በኢትዮጵያ ውስጥ ከዚህ ቀደም የተከናወነ ተመሳሳይ ሕክምና ስለመኖሩ መረጃ የለኝም ያሉት ዶክተሩ ይህ ያሁኑ የተደረገው ሙሉ በሙሉ ከሰውነት ተቆርጦ የተለየ እጅን በቀዶ ሕክምና መልሶ መግጠም በቅርብ ዓመታት ውስጥ በኢትዮጵያ ከተከናወኑ ታላላቅ የሕክምና ተግባራት መካከል አንዱ ሊሆን እንደሚችል አስረድተዋል። በጤናው ዘርፍ
የተለያዩ ተግዳሮቶች ባሉባት ኢትዮጵያ ውስጥ እንዲህ ያለውን ውስብስብ ቀዶ ሕክምና ማድረግ ትልቅ ስኬትና ፈታኝ እንደነበር የገለጹ ዶክተሩ እንዲህ ያለው ሕክምና በኢትዮጵያ እንዲከናወን ልምድ ያላቸው ባለሙያዎች በበቂ ሁኔታ ባለመኖራቸው መሰናክል እንደሆነ ጠቅሰው የሕክምና መሰረተ ልማትም ሌላው ውስብስብ ችግር ሊያመጣ የሚችል ተግዳሮት እንደሆነ ገልጸዋል። ቤተሰብ ለጊዜው የነበረኝ ዕለታዊ ጉዳይ ይህ ነው። ይህ ቻናል ለእኔ አዲስ ስለሆነ እናንተን ስለማይጎዳ እኔን ስለሚጠቅም ቻናሉን ሰብስክራይብ እንድታደርጉልኝ እጠይቃለሁ። አመሰግናለሁ።